ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የእነሱ ነቢይ በልቶ ጠጥቶ ምን ብሎ ነቢይ መሆን ችሏል? ይገርመኛል። አዎ በላ ጠጣ፣ አዎ እውነት ነው። እንግዲህ የሰማነው ፓስተር ኢየሱስ ክርስቶስ በልቶ ጠጥቶ እንደ ማንኛችንም ሽንት ቤት ገብቶ ቢጸዳዳ ምንም ችግር የለውም። ምክንያቱም የሙስሊሞቹ ነቢይ ሙሐመድ ራሱ ይበላ ይጠጣ ነበረ። ስለዚህ ምንም የሚያስገርም ነገር የለውም እያለ ነው። ነገር ግን የማይመሳሰል ሁለት ነገራቶችን እያመሳሰለ ነው። እኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ፈጣሪ ናቸው ወይ ደግሞ አምላክ ናቸው አላለም። እሳቸው ከነቢያቱ መካከል እንደ አንዱ ነቢይ እንጂ አምላካችን አይደሉም፣ አናመልካቸውም። ነገር ግን ወደ ኢየሱስ ስንመጣ ኢየሱስ ክርስቶስ ለአንተ ፈጣሪ ነው ያልከው ነው። ምንም ባይሆንም እሱ አምላኬ ነው ያልከው ነው። ጌታዬ ነው ያልከው ነው። ሰማይን ምድርን እሱ የፈጠረው ያልከው ነው። ታዲያ አምላኬ ነው ካልከው በኋላ በልቶ ጠጥቶ እንደ ማንኛችንም ሽንት ቤት ገብቶ ከእሁዱ ውዳሪ እንኳ የተነገረውን ነገር ቢሰማ ምን አለበት? ነገር የሚጀምረው ከመስማት ነው። ያልሰማኸውን ነገር በመቃወም ላይ ጊዜ የለም ትጨርሳለህ። ሰውየው እያለው ያለው አምላካችሁ በላ ጠጣ ይላሉ፣ ነብያቸው በልቶ ጠጥቶ ነብይ ሆነዋል የሚል አነሳ እንጂ የኢየሱስ ክርስቶስ መብላት መጠጣት ነብዩ መሐመድ ከበላ ከጠጣ ችግር የለውም በሚል ምክንያቱም በሚል አረፍተ ነገር አንተ ያያስከው እንጂ እሱ እንደዚህ ያላለ። አንደኛ ይህንን ከቆረጥከው አንድ ስቴፕ ብትሄድ ምን ማለት እንደሆነ አብራርተዋል። ምክንያቱም እኔ ቪዲዮን አይቼዋለሁ። የሙስሊም ችግር መስማት ነው። ለምሳሌ አምላኬ ሰው ሆኖ መጥቶ ስለ እኔ በላ ጠጣ ካልኩኝ ሰው ሆኖ የምትለዋን ይረሳዋል። ያስወጣውና አምላኬ በላ ጠጣ ብሎ ተናገረ የሚል ማብራሪያ ይሰጣሉ። ሲያብራራ ምንድነው ያለው ይሄ ፓስተር? ኢየሱስ ክርስቶስ ሰው ሆኖ ስለመጣም በሰውነቱ ነብይ ስለሆነ መብላት መጠጣት ችሏል። ነብያቸው ደግሞ መብላት መጠጣት ችሏል። ኢየሱስ ላይ ሲሆን ግን እንደ ሌላ ነገር ያስቡታል። ኢየሱስ ሰው ሆኖ ነው የመጣው። በሰውነቱ ስሜት፣ ፍቃድ፣ እውቀት አለው። መብላት መጠጣት ይችላል፣ መጸዳዳት ይችላል በሰውነቱ። ይህንን ግን አንተ መስማት አትችልም። አሁንም እንኳ ይህንን ተናግሬ መልስ አሁን ቪዲዮ ስራ ቢሉህ መሐመድ አበባው አምላኬ ምግብ ይበላል ብሎ ተናግሯል ነው የምትለው። አንደኛ አምላክ መንፈስ ነው፣ መብላት መጠጣትም አይችልም። ነገር ግን አምላክ ያ መንፈስ የሆነ አካል በሰውነት ተገልጦ ሲመጣ ግን ምን መሆን ይችላል? ያ ሰውነት እንደኛው ሰው ስለሆነ የተገለጠበት ሰውነት መብላት መጠጣት ይችላል። ለምሳሌ አዝራኤል ለሙሳ በተገለጠ ጊዜ ሙሳን ነፍስህን ልወስዳት ነው ሲለው በጥፊ መታው። በጥፊ ሲመታው አይኑ ጠፋ ይላል። አይኑ የጠፋው መልአክ አይደለም፣ መልአኩ የተገለጠበት ሰውነት ነው። ስለዚህ አምላክ በሰውነት ይገለጣል፣ መልአክ በሰውነት ይገለጣል። ስለዚህ አሁን ይህን ማሰላሰል አትችልም። መጽሐፉ ውስጥ አለ፣ ትማረው አለ፣ ግን አንደርስታንድ እንዳታደርገው። አሁንም ፓስተር ያለው አምላካችሁ ሽንት ቤት ይገባል ይላሉ። ነገር ግን እኮ ነብያቸው ሽንት ቤት መግባት ይችላል፣ መብላት መጠጣት ይችላል፣ ግን ነብይ አድርገውታል። ይሄ በጣም ይገርመኛል ነው ያለው። ለምን አምላክ በሰውነት ተገልጦ የተገለጠበት ሰውነት በላ። ያ የተገለጠበት ሰውነት ነብይ ነው። ያ የተገለጠበት ሰውነት ካህን ነው። ያ የተገለጠበት ሰውነት ልክ እንደኛ ሰው ነው። እሱ በላ ብለን ስንል እንዴት ነው የሚገርማቸው የሚል ሀሳብ ነው የወሰደው እንጂ አምላክ ይበላል ይጠጣል አላለም። አላወዳደረም ከአምላክነትም ጋር። እባክህን ቢያንስ ስማ፣ እንደው ስለፈጠራችሁ ስሙ። ከመስማት ነው ተቃውሞም ድጋፍም የሚጀምረው። ያልሰማውን ተቃውመህ፣ ያልሰማውን ደግፈህ፣ ያልተባለውን ብለህ መልሰህ አንተ ተቃውመህ እድሜ ዘመናችሁን በዚህ ለምን ታሳልፋላችሁ? እንዴት መስማት እንዳለባችሁ እንኳን አንደርስታንድ እንዳታደርጉ። ከዚህ በኋላ አስተያየት አልሰጥህም፣ ግን ቢያንስ የተባለውን እንኳን ተረዳ። ምን እያሉ ነው ሰዎቹ? ምን እያወሩ ነው? ላትቀበለው እኮ ትችላለህ። እንደዚህ ብለዋል እኔ ያልቀበለው ማለት ትችላለህ። ግን ያልተባለ እንዴት ትላለህ? ቢያንስ እና እግዚአብሔር ይርዳ፣ እግዚአብሔር ያግዝህ። የእውነት ብስለትን የምሰማበትን ጆሮ እግዚአብሔር ይስጥህ። እንጸልይልሃለን። እኔም እየጸለይኩላችሁ ነው። በጣም ረጅም ጊዜ ነው የምጸልይላችሁ። እግዚአብሔር መልካም እንደሚያደርግላችሁ፣ ወደ አእምሯችሁ እንደምትመለሱ ተስፋ አደርጋለሁ። እግዚአብሔር ይርዳችሁ። መጀመሪያ ሀሳብ ከመስጠት በፊት መስማት ይቀድማል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምላስ የሚበላን ነገር እንደሚቀምስ እና ጣዕሙን እንደሚለይ ጆሮ ሳይለይም ምን ይላል። ስለዚህ
ጆሮአችሁ ቢያንስ የተባለና ያልተባለ ቢለይ ጥሩ ነው ብዬ አስባለሁ። በክርስቶስ ኢየሱስ ብታምኑ የዘላለም ሕይወት አላችሁ። ሁሉ በክርስቶስ ኢየሱስ አምናችሁ ዳኑ። ሻሎም